የዛሬው ትርኢት ርዕሳችን ኤሊና ሶስቱ ጓደኞቿ የሚል ነው። በአንድ ወቅት አሞራ፣ ፍየል እና አይጥ ኤሊን ጨምሮ በፈቃደኝነት ላይ የተመሰረተ ጓደኝነት ፈጠሩ። እናም ሁሉም እንደየችሎታቸውና እንደየአቅማቸው የተጋገዙና የተረዳዱ ሲኖሩ ከዕለታት አንድ ቀን በፍየልና በኤሊ መካከል ጸብ ተፈጠረ። ፍየል ኤሊን አንቺ ድንጋይ ልብስ፣ አንቺ ድንጋይ ትራስ፣ አንቺ ቀርፋፋ ብላ ሰደበቻት። ኤሊም ቀርፋፋ ብሆንም ካንቺ ይሻላለሁ፣ እኔ እንዳንቺ አልሳደብም፣ ጨዋ ያሳደገኝ ነኝ የሚል መልስ ሰጠቻት። በዚህ ጊዜ አሞራና አይጥ በመካከላቸው ገቡና አስታረቋቸው። ፍየልና ኤሊ በተጣሉ ሳምንት ባልሞላ ጊዜ ውስጥ ፍየል የት ገባች ሳይባል ጠፋችባቸው። ማታ ወደ ቤት ሲመለሱ የተገናኙት አሞራ፣ አይጥና ኤሊ ብቻ ነበሩ። አይጥና አሞራ ወይኔ ጓደኛችን ጠፋች፣ ምን አባታችን ይሻለናል በማለት ደረታቸውን መደለቅ ጀመሩ። ኤሊም ከማልቀስ ይልቅ የጠፋችብንን ጓደኛችንን እንዴት መፈለግ፣ እንዴትስ ፈልገን ማግኘት እንዳለብን እቅድ ብናወጣ ይሻላል አለች። ስብሰባውን እየመራችና ምርጥ ሐሳብ እያቀረበች የነበረችው ኤሊ ነበረች። ኤሊ ባመነጨችው ምርጥ ሐሳብ አሞራና አይጥ ተስማሙ። በዚህም መሰረት በነጋታው አሞራ በሰማይ ላይ የበረረ አካባቢውን እንዲዳስስ፣ ዙሪያ ገባውን እንዲቃኝና ፍየሏ ያለችበትን ስፍራ አጣርቶ እንዲጠቁም መመሪያ ሰጥታ ወደ መኝታቸው ሄዱ። ሲነጋ አሞራ በታዘዘው መሰረት ግዳጁን ለመወጣት ቀኑን ሙሉ አየር ላይ ሲበር ዋለ። ረጅም ጊዜ ሲያስስ ቆይቶ ሲመሽ ፍየሏ የተጠመደችበትን የሽቦ ቤት አገኘው። አሞራ ወዲያውኑ ወደ ቤት ተመልሶ ሄደና ኤሊና አይጥን እንኳን ደስ አላችሁ፣ ጓደኛችን ተገኝታለች፣ ከአንድ ሰው ቤት ጓሮ ከሽቦ አጥር በተሰራ ወጥመድ ውስጥ ታስራለች ሲል የቦታውን አቀማመጥ፣ ርቀቱንና አቅጣጫውን ነገራቸው። ምንም እንኳን ኤሊ በአካል ቀርፋፋ ብትመስልም በአስተሳሰቧ ግን ፈጣን ነበረችና ሌላ ሐሳብ አፈለቀች። ኤሊ ባፈለቀችው ሐሳብና ስልት መሰረት አይጥ ጫካ ለጫካ ተሽሎክሉካ ሄዳ ፍየሏን የተጠመደችበትን የሽቦ ወጥመድ በጥርሷ እንድትበጣጠስ ግዳጅ ተሰጣት። እንደተባለውና እንደታዘዘችው አይጧ የተሰጣትን ተልዕኮ ለመወጣት በአሞራ መሪነት ፍየል ወደ ታሰረችበት ስፍራ ሄደች። ይሁን እንጂ ቶሎ ባለመመለሳቸው ኤሊ ብቸኝነት ተሰማት። ወይኔ ትላንትና ጓደኛዬ ፍየልን አጣሁ፣ ዛሬ ደግሞ ሁለት ጓደኞቼ ጠፉብኝ። እዚህ ብቻዬን ተጎልቼ ምን እሰራለሁ? ልውጣና ልፈልጋቸው እንጂ አለችና መራመድ ጀመረች። ከቤት ወጥታ ጓደኞቿን ፍለጋ ሄደች። ኤሊ ተንቀራፋ ከስፍራው ስትደርስ አሞራና አይጥ ተጋግዘው ፍየሏን ነፃ አውጥተዋት ወደ ቤታቸው መመለስ ላይ ነበሩ። ፍየሏ የታሰረችበትን ሽቦ በጓደኛዋ አይጥ መበጣጠሱን ስትመለከት ፈትለክ ብላ ሩጫዋን ስትቀጥል፣ አይጧም በጫካው ውስጥ እየተሽለኮለከች ተከተለቻት። አሞራው በሰማይ ላይ በሩ ጠፍቷል። ፍየሏን ያጠመደው ሰውዬ የማረጃ ቢላዋ ይዞ እየሮጠ ሲመጣ ፍየሏ በቦታው አልነበረችም። በምትኳ ግን ቀርፋፋዋ ኤሊ ወዲህና ወዲያ ስትል አገኟትና ያዟት። በዚያም በንዴት ፍየሏ ታስራ በነበረችበት የሽቦ ቤት ውስጥ ወርውሮ ዘጋባት። ፍየልና አይጥ አሞራ ጓደኛቸውን ነፃ በማውጣታቸው ደስ እያላቸውና እየጨፈሩ ወደ ቤታቸው ተመለሱ። ወደ ቤት በተመለሱ ጊዜ ኤሊ አልነበረችም። ይህንን የተገነዘበ አሞራ በፍጥነት ኤሊን ፍለጋ ሰማይ ላይ ተንሳፈፈና በረራ አደረገ። ኤሊዋ በፍየሏ ምትክ በወጥመድ ተይዛ መታሰሯን ደረሰበት። ጓደኛማቾቹ በኤሊ እግር ተከታታይ መታሰራቸውን ባየች ጊዜ አሞራ እጅጉን አዘነች። በመቀጠልም በእቅዱ መሰረት ፍየል ወደ ገበሬው ቤት ተመልሳ በመሄድ ገበሬውን እንድታማልለው፣ አሞራ ደግሞ የገበሬው ቤት ጣራ ላይ ወጥቶ ገበሬውን ቤቱን እንዳይገባ በጩኸት እንዲረብሸው ግዳጅ ተሰጣቸው። በዚሁ መሰረት ፍየሏ ቀጥ ብላ ወደ ገበሬው ቤት ሄደችና ገበሬው ፍየሏን ሲያያት
አገኘውሽ ብሎ እየሮጠ ወጣና ያሳዳት ጀመር። ሲጠጋት እሷ ስታመልጠው ተስፋ ቆርጦ ሲመለስ እንደገና ወደሱ ስትጠጋለት እሱም አገኘኋት ብሎ ወደሷ ሲሮጥ እንደገና ወደሷ እሷ ደግሞ ስሸሸው ሙሉ ስታንከራትተውና ስታደክመው አለች። አሞራው በተሰጠው ግዳጅ መሰረት ከገበሬው ቤት ጣራ ላይ ወጥቶ በኡታ ሰፈሩን አደባለቀው። ገበሬው ግራ ገብቶት ቀኑን ሙሉ ያለ እረፍት ወዲያና ወዲህ ሲሯሯጥ አይጧ ያንን ሽቦ በደንብ ለመበጣጠስ የሚያስችላትን ሰፊ ጊዜ ያገኘችና እንደለመደችው ሽቦውን በጥርሶቿ በጣጥሳ ኤሊን ከታሰረችበት ነፃ አወጣቻትና በጫካ ውስጥ ተደበቀች። ከዚያም በፉጨት ተጠራሩና ተገናኙ። ቀርፋፋ ጓደኛቸው ኤሊ በድጋሚ እንዳትያዝባቸው ስለሰጉ አሞራ በጀርባው አዝሎ ወደ ቤት እንዲወስዳት ተስማሙ። በዚሁም መሰረት አይጧና ፍየሏ ጫካ ለጫካ የተሽለኮለኩ በሩጫ ሲያመልጡ አሞራ ደግሞ ኤሊን በጀርባው አዝሎ ወደ ሰማይ ተነሳ። ገበሬው ደክሞት ቤቱ ሲገባ ወጥመድ ውስጥ የነበረችው ኤሊ አልነበረችም። ወጥመዱ ተበጣጥሶ የያዛት ኤሊ ማምለጧን አየና ደንግጦ ሮጦ ወደ ደጅ ሲወጣ አሞራ ኤሊን ጀርባው ላይ በማዘል በገበሬው ቤት ጣራ ላይ ያንዣባበበ ዋይ ዋይ ያለ እንደ ቀለደበትና ከፍታው ወደ ሰማይ ጨምሮ ከዓይኑ ተሰወረ። ገበሬው ፍየሏን አሞራው በዘዴ ጉድ እንዳደረጉት ሲያውቅ እንዴት ፍየሏ አሞራው ያታሉኛል ብሎ በንዴት አንጀቱ ጨሰ። ከዚያን ቀን በኋላ አራቱም ጓደኛሞች በቤታቸው ውስጥ በሰላም በመገናኘታቸው በጣም ደስ አላቸውና የራት ግብዣ አደረጉ። በግብዣው ላይም ለኤሊ ልዩ ሽልማት አበረከቱላት። ኤሊ ቀርፋፋ እግር ቢኖራትም ፈጣን ጭንቅላቷን ተጠቅማ ጓደኞቿን እና ጓደኛዋ ፍየልን በወጥመድ በተያዘችበት ጊዜ ለማስመለጥ የሚያስችላቸውን እቅድ ያወጣቸው እሷ ነበረች። በአንጻሩ ደግሞ አሞራ፣ ፍየልና አይጥ ፈጣን ሯጮች ቢሆኑም እንደ ኤሊ ፈጣን ጭንቅላት በማጣታቸው ጓደኛቸው ፍየልን ከወጥመድ ለማስመለጥ የሚያስችላቸውን ዘዴ በቶሎ ለማፍለቅ በጣም ተቸግረው ነበር። በራት ግብዣው ላይ ፍየል በኤሊ አንገት ላይ ተጠምጥማ አቅፋ ሳመቻት። ከዚህ በፊት ቀርፋፋ ብዬ ሰድቤሽ ነበረ፣ አንቺ ግን መልሰሽ አልሰድብሽም፣ ይልቁንም ከምትሳደቢ ይልቅ እኔን ከቢላዋ አትርፈሽኛል። እንደገናም ለኛ ለጓደኞች ስትይ በወጥመድ ተይዘሻል። አንቺ ባለውለታችንና በጣም ታስፈልጊናለሽ አሏት። እባክሽ ላለፈው ጥፋቴ ሁሉ ከልብሽ ይቅርታ አድርጊልኝ አለቻትና ፍየል ይቅርታ ጠየቀቻት። ኤሊም የልቤ ይቅርታ አድርጌልሻለሁ፣ አንቺም ለኔ እጅግ በጣም ጠቃሚ ነሽ። በታሰርኩበት ጊዜ እኔን ለማስፈታት ስትይ አንቺም ራስሽን ላደጋ አጋልጠሽ ነበር። እኛ ሁላችንም አንዳችን ለአንዳችን በጣም አስፈላጊዎች ነን በማለት አቅፋ ሳመቻት። ከዚያን ቀን ጀምሮ አራቱም ህብረታቸው የበለጠ ጠብቆ በፍቅርና በመተሳሰብ መኖር ጀመሩ። በአንዱ ደካማ ጎን በሌላው ጎበዝ እየተተካካ ኤሊ ድክመትን ጓደኞቿ እየሞሉላት፣ የጓደኞቿን ድክመት ደግሞ ኤሊ እየሸፈነችላቸው ህብረታቸውን በይበልጥ አጠናክረው በደስታ መኖር ጀመሩ ይባላል። እና ልጆች ሁሌም ቢሆን አንድን ሰው ማስከፋት የለብንም። የቱ ጋር እንደሚጠቅመን የቱ ጋር እንደሚጎዳን አናውቅምና ልጆች እናንተ የነገ አበቦች ናችሁ። ስለዚህ ጥሩን በማሰብ መልካምን እንድትመኙ እላችኋለሁ። ደህና ሁኑ።